በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። የጌታ ጸጋ ይብዛላችሁ። አጭር የእግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ ክፍል ያለው በኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 ያለው ነው። ሰው በህይወት ውስጥ ዳግመኛ ሲወለድ ከየት እንደሚያመልጥ ከምን ውስጥ እንደሚወጣ ይሄን እንመለከታለን። እንዲህ ይላል። ከቁጥር 1 ጀምሬ ያነበዋለሁ የእግዚአብሔርን ቃል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን በሚሰራው መንፈስ አለቃ እንደሆነው በአየር ላይም ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረግን የሥጋን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋልና ለሚመጣ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ በሚበልጠው የጸጋው ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። የጌታ ስም የተባረከ ይሁን። ይህ ክፍል ሰው ዳግመኛ በሕይወት ውስጥ ሲወለድ ከምን ውስጥ እንደወጣ እና ዳግመኛ መወለድ ማለት ደግሞ እንዴት እንደሆነ የሚያስረዳ ክፍል ነው። በዮሐንስ ወንጌል ላይ ምዕራፍ 3 ኒቆዲሞስ ለሚሉት መምህር የሃይማኖት መምህር ነው፣ ኢየሱስ ክርስቶስን ይጠይቀዋል እና እንዳንተ ከሰማይ የወረደ ሰው ነው እንደዚህ አይነት ታምራት የሚያደርገው እና የሚገርም ነው እያለ ሲያስረዳው ኢየሱስ ክርስቶስ ለኒቆዲሞስ እንዳለው ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት አያይም አለው። ሰው የእግዚአብሔርን መንግሥት የሚያየው ወይም እግዚአብሔር ያዘጋጀው ሕይወት ውስጥ መግባት የሚችለው ዳግመኛ በመወለድ ነው። እና ዳግመኛ መወለድ ምን ማለት ነው ስንል እዚህ ኤፌሶን 2 ላይ ስለ ዳግመኛ መወለድ በደንብ ይናገራል። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። እናንተ ዳግመኛ ሳትወለዱ መጀመሪያ በክርስቶስ ኢየሱስ ዳግመኛ ሳትወለዱ መጀመሪያ በደላችሁና ኃጢአታችሁ ሙታን ናችሁ። በዛ በበደላችሁና በኃጢአታችሁ የሞታችሁ ናችሁ ይላል። ሰው እየሄደ እየተንቀሳቀሰ እየበላ እየጠጣ በእግዚአብሔር ፊት በኃጢአቱ ምክንያት ሙታን ነው። እንደዚህ ነበራችሁ ይላል። ሙታን ነበራችሁ። እየተንቀሳቀሰ እየሰራ እየበላ እየጠጣ እግዚአብሔር ሲመለከተው በበደሉ ምክንያት ሙታን ነው። በእነርሱም በዚህ ዓለም ኑሮ እንዳለው ኑሮ በማይታዘዙ ልጆች ላይ አሁን በሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሰችባቸው ይላል። ምንድን ነው የሚለው? እግዚአብሔር ላይ ያመፁ ሰዎች አሉ። እግዚአብሔር ላይ ማመፅ ማለት ሰው በክርስቶስ ኢየሱስ ዳግመኛ ካልተወለደ በአመፅ ውስጥ ነው ያለው፣ በኃጢአት ውስጥ ነው፣ ሙታን ነው። እንዲህ ሙታን የሆነ ሰው ደግሞ በእግዚአብሔር አመፅ ውስጥ ነው የሚኖረው። እግዚአብሔር ላይ አምጾ ነው የሚኖረው። ይሄ ያመፀ ሰው ደግሞ በዚህ ዓለም ገዢ አገዛዝ ስር ነው ያለው፣ በሰይጣን አገዛዝ ስር። ሰይጣን እንደፈለገ የሚጠቀምበት ሰው ነው ይሄ ሰው። ለምን? ከእግዚአብሔር ያመፁትን ሰዎች ሁሉ፣ በእግዚአብሔር ላይ በአመፃ የተነሱትን ሰዎች ሁሉ ለሰይጣን እድል ፋንታ ተሰጥቶታል፣ እንደፈለገ እንዳያደርጋቸው፣ እንደፈለገ ይጫወትባቸዋል። እና ይሄ የዚህ ዓለም ገዢ አለቃ ፍቃድ በሚፈልገው አቅጣጫ እንደፈለገ ይጫወትባቸዋል ነው የሚለው። ይሄ ክፍሉ እንደዚህ ነው የሚለው። እንደፈለገ
እሱ በፈቀደላችሁ መጠን ነው የሚያንቀሳቅሳችሁ። እሱ በሚፈልግበት መንገድ ብቻ ነው የምትሄዱታል። ልክ እንደ ሪሞት ይዞ በክርስቶስ ኢየሱስ ያልሆኑትን ሰዎች ሰይጣን እንደፈለገ ያደርጋቸዋል ማለት ነው። ተመልከቱ፣ በክርስቶስ ኢየሱስ ዳግመኛ ሰው ሲወለድ አንደኛ ከሙታን በበደላችንና በኃጢአታችን ሙታን ከነበርንበት ህይወት ውስጥ ነው የምንወጣው። ሌላው የዚህ ዓለም ገዢ ከሚገዛን የዚህ ዓለም ገዢ ፍቃድ ከማድረግ ውስጥ ነው የምናመልጠው። በአየር ላይ ስልጣን እንዳለው ፍቃድ ተመላለሱባቸው ይላል። እናንተ የስሜታችሁን የፍቃዳችሁን እየተዝናናን ነው፣ ይህን እያደረግን ነው፣ እስቲ ደስ የሚለኝ ላርግ እያልን ስናደረግ ለካ የሰይጣንን ፍቃድ ነው የምናደረገው። ሰይጣን የሚፈልገውን ሀሳብና ፍቃድ ነው የምናደረገው ለካ። ሰው ዳግመኛ ሲወለድስ ከዚህ ውስጥ ነው የሚወጣው። ማንም አያወጣውም ከዚህ ውስጥ ባይገርማችሁ። በልጁ በኢየሱስ ክርስቶስ ዳግመኛ በመወለድ ብቻ ከዚህ ውስጥ ይወጣል። እሱ ብቻ አይደለም፣ የቁጣ ልጆች ነበራችሁ። የእግዚአብሔር ቁጣ ላያችሁ ላይ የሚወርድባችሁ፣ የእግዚአብሔር ቁጣ ላያችሁ ላይ እንዲወርድባችሁ የተዘጋጃችሁ ናችሁ። ማለትም የዘላለም ሞት የተፈረደባችሁ ማለት እኮ እንደሱ አይነት ሰዎች ነበራችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል። ሰው በጌታ በኢየሱስ ክርስቶስ ዳግመኛ ሲወለድ ልክ ሕይወት ሲያገኝ ጸጋ ያገኛል፣ ሕይወትን ያገኛል። ሰው ለዚህ ነው በጌታ በኢየሱስ ክርስቶስ ዳግመኛ ካልተወለደ የእግዚአብሔርን መንግስት ማየት የማይችለው። ለምን ሲባል ሙታን ነው። ምኑ ነው የሞተው? እግዚአብሔርን የሚያውቅበት መረዳቱ የሞተ ነው። ማስተዋል የለው፣ መረዳት የለውም። ስለ እግዚአብሔር ጭራሽ ሀሳብም የለውም። እና ይህንን እግዚአብሔርን ያደረገላችሁ በጸጋ ነው መዳን፣ ከስራ አይደለም ይላል። ከስራ ሰው የዘላለም ሕይወት የሚያገኘው ዳግመኛ የሚወለደው ስራ ሰርቶ አይደለም። ልጁ ኢየሱስ ክርስቶስ ከሰራለት ስራ የተነሳ ዳግመኛ ይወለዳል፣ ከእግዚአብሔር ጋር ይታረቃል። በእኛና በእግዚአብሔር መካከል ያለውን የኃጢአት ግድግዳ የፈረሰው በጌታ በኢየሱስ ክርስቶስ ነው። ለምን ሲባል እግዚአብሔር አብን ያስደሰተና በእኛ ሕይወት ውስጥ የነበረውን የቁጣ ልጆች የነበርነውን ፍርድ ሊፈረድብን የነበረውን ያስወገደልን ኢየሱስ ክርስቶስ ነው። እግዚአብሔር ባስደሰተው እግዚአብሔር አብን ደስ ባሰኘው በልጁ በኢየሱስ ክርስቶስ በማመን ሰው ዳግመኛ ይወለዳል። ይሄን ዳግመኛ መወለድ ያገኘነው ከስራ አይደለም። ማንም እንዳይመካ ይላል። ከስራ አይደለም። የማንም ሰው ስራ ጽድቅን አያመጣም። አይገርም? ከስራ አይደለም። ማንም እንዳይመካ ይሄንን መዳን ያገኛችሁት፣ ይሄንን ዳግመኛ መወለድ ያገኛችሁት በልጁ በኢየሱስ ክርስቶስ ስለ እናንተ በደልና ኃጢአት በመስቀል ላይ ስለከፈለላችሁ ዋጋ ነው። እሱ በከፈለላችሁ ዋጋ እናንተ ነፃ ወጣችሁ፣ ከእግዚአብሔር ጋር መታረቅ ሆነላችሁ ይላል። ተመልከቱ፣ ደህንነት ያገኘነው በልጁ በኢየሱስ ክርስቶስ ነው። መዳን በልጁ በኢየሱስ ክርስቶስ ተሰርቶ ያለቀ ነው። እኛ የምንሰራው አይደለም። የኛ ሰዎች የሆነ ጥረን የሆነ ብዙ ዋጋ ከፍለን ጾም ጸሎት ይዘን የምናገኘው አይደለም። እንዲሁ በነፃ የተቀበልነው። ለምን ሲባል ኢየሱስ ክርስቶስ የመጨረሻውን ዋጋ ከፍሎ ሕይወቱን ከፍሎ የሰጠን ሕይወት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ማንም እንዳይመካ ከሰው አይደለም ማለት ሰው ሊያደርገው አይችልም። ይህንን ጸጋ ነው ያገኛችሁት አለ። ስለዚህ ይህንን ጸጋ ይህንን ዳግመኛ በመወለድ የዘላለምን ሕይወት እናገኛለን። ከሙታን ሕይወት እናመልጣለን። ከዚህ ዓለም ገዢ ቁጥጥር ስር እናመልጣለን። ከቁጣ የእግዚአብሔር ቁጣ ከሚወርዳቸው ልጆች እናመልጣለን ማለት ነው። እንዴት ከየት ውስጥ እንደወጣን ተመልከቱ። ሰው በጌታ በኢየሱስ ክርስቶስ በማመን ከነኚህ ውስጥ ሁሉ ያመልጣል፣ የዘላለምን ሕይወት ያገኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይህንን ጌታ ኢየሱስ ክርስቶስ ተቀበሉት፣ ሕይወት አድርጉት። ይህንን ጌታ ኢየሱስ ክርስቶስ ለዘላለም ሊያኖራችሁ
ይጠራቸዋል። የጌታ ስም የተባረከ ይሁን። ጸጋ ይብዛላችሁ በጌታ በኢየሱስ ስም አሜን።